አሁን ላይ ዓለም በጥቂት ሰዎች መዳፍ ውስጥ አለች። በጥቂት ሀገራት አላልኩም። ሀገርማ ባለ ብዙ ሕዝብ ነው። ዓለም ግን ታፍናና ተነፍጋ ያለችው በጥቂት ሰዎች፣ ከፍ ካለም በሁለት ቡድኖች መዳፍ ውስጥ አለች። ምናልባት ዓለም በሦስት ቡድኖች እጅ ከወደቀች ግን ሦስተኛው የዓለም ጦርነት ሊገነፍል ይችላልና መቅደም አለብን። ከዚያ በፊት ከልካይ መፍትሄዎች፣ በዚያ ውስጥም አድራሽ ሌላ መንገድ አለ። ዓለም ባልነበረ አዲስ ሥርዓት ልትመራ አዲስ ነገርን እየፈለገች ባለችበት እነሆ ናምዮህያ ተገለጠ። የእስካሁኑ አሮጌ ተጠቅልሎ ሊጣል፣ የእስካሁኑ ትብታብ ተበጣጥሶ ሊወገድ እነሆ አድራሽ ሌላ መንገድ ተከፈተ። የማሸነፊያው መንገድ ሕግ፣ የመክፈያውም ሥርዓት ሳይንስ ሆነና ናምዮህያ ሁለንተናዊው ሕግና ዩኒቨርሳሉ ሳይንስ ታወቀ። በእርግጥ አባት የማያውቀውን ለልጁ አያስተምርም፣ ያልኖረበትን ሊያሳየው የሌለውንም ሊያወርሰው አይችልም ብሎ ይጀምራል መጽሐፈ ናምዮህያ በመግቢያው 2ኛ ገጽ ላይ። ልጅ በጅብ ከተበላ አባት ልጁን ሊታደገው አልቻለም። ልጅ በተኩላዎች ከተዋከበ አባት ለልጁ ስፍራን አላዘጋጀም። ሁሌም አባት ለልጅ ነው፣ ልጅም እንዳባቱ ነው። ማንም አባቴና አሳዳጌ እንደሚለው እንደዛው ነው። ማንም እንደተመካበትና እንደተደገፈው እንደዛው ነው። እናም ማንም ቢሆን አባትና መመኪያውን ማወቅ ከፈለገ ራሱን ይመልከት። ተደግፎ የወደቀ ተመክቶም የከሰረ ስህተቱን ያስተውል። ልጅ በአባቱ ቤት ይኖራል፣ በሰገነቱ ላይም ይታያል። ልጅ በአባቱ ዝና ያጌጣል፣ በስሙም ይጠራል። ምክንያቱም አባት ለልጅ ነው፣ ልጅም ለሚወልደው ልጅ እንዲሁ። አባት ልጆቹን ከመከራ ለመታደግ ቀድሞ ያዘጋጃል፣ ሕግና ሥርዓትንም ያስተምራቸዋል። አባት ልጆቹ እንዳይራቡ፣ እርስ በርስ እንዳይበላሉ ይመክራቸዋል፣ ያዋህዳቸዋል። መነጣጠል በመካከላቸው እንዳይኖር ያዋድዳቸዋል። መለያየት በመካከላቸው እንዳይፈጠር በራሱ መሠረት ላይ ያንጻቸዋል እንጂ እንዲሁ ለመከራና ጉስቁልና አይተዋቸውም። ምናልባት ልጆች በመከራና ጉስቁልና ውስጥ ካሉ፣ ምናልባትም በመለያየትና መናጠቅ ውስጥ ከተገኙ፣ ደግሞም በመዋጋትና መገዳደል ውስጥ ከሰመጡ አባታቸው ትንሽ፣ እጆቹ አጫጭር፣ እግሮቹም ስንኩል ናቸው ይላል ናምዮህያ። ምክንያቱም በምክንያት ሳይሆን በስሜት የወለዳቸው፣ በምሪት ሳይሆን በዕድል ያሳደጋቸው ናቸውና እሱ ስንኩል ነው ይላል። ይህ ሲሆን በገጠማቸው የሚጋጠሙ፣ በተከፈተበት የሚዘልቁ፣ በነፈሰበትም የሚወርዱ ይሆናሉ። ምክንያቱም አባት የማያውቀውን ለልጁ አያስተምርምና ነው። ያልኖረበትን ሊያሳየው የሌለውንም ሊያወርሰው አይችልምና እንደ ችሎታው፣ እንደ ዕውቀቱ፣ እንደ መረዳቱ ሆነው ልጆቹም የእሱ አምሳያ፣ የእሱ ማሳያ ፍሬዎቹ ይሆናሉ ይላል መጽሐፈ ናምዮህያ። በእርግጥ የትኛውም አባት ንፉግና መጥፎ አይደለም። ከሰጠ ያለውን ከከለከለም ስለሌለው ነው። የትኛውም አባት ክፉና አጉዳይ አይደለም። ከታደገ ስለሚችል ካጎደለም ስለተሳነው ነው። አባት የወለዳቸው ልጆቹ እንደ ራሱ ናቸው። ልጆቹም እንደወለዳቸው፣ እንዳሳደጋቸው፣ እንደሚመራቸው፣ እንደተደገፉበት እንደ እሱ እንደ አባታቸው ናቸው። ልጆች በመከራና ጉስቁልና ውስጥ ካሉ፣ ምናልባትም በመለያየትና መናጠቅ ውስጥ ከተገኙ፣ ደግሞም በመዋጋትና መገዳደል ውስጥ ከሰጠሙ ከአባታቸው የወረሱት ወይም የሰሙት ይህንኑ ነው። ምክንያቱም ይላል ናምዮህያ፣ ምክንያቱም ከዚህ በላይ ዕውቀት፣ ከዚህ ሌላ ጥበብ፣ ከዚህ በቀር መንገድ የለውምና አባት በልጁ ይገለጣል። ምክንያቱም አባታቸው ማስተዳደርና ማሰማራት፣ መምራትና ማሻገርን አያውቅምና እንደ ራሱ ይተዋቸዋል። እንዴት መኖር እንዳለባቸው የሚያስተምርበት፣
አድራሽ መንገዱን የሚያሳይበት የሚገራበትና የሚያርቅበት ዕውቀትና ጥበብ የለውምና ልጆቹን እንደ ሐሳባቸው ይለቃቸዋል። ልጅ እንደ አባቱ እንደ አሳዳጊው እንደወለደው ነው። ልጅ የአባቱ አምሳያ የእናቱ ምሳሌ የወላጆቹም ፍሬ ነው ይላል መጽሐፈ ናህምያ። የትኛውም ልጅ ካፈጣጠሩ ድፍን ካስተዳደጉም ርጉም የለም። የትኛውም ልጅ ሲፈጠር ብሩህ ሲያድግም የሚማርና የሚታረቅ ነው። ምናልባት መሪና አስተማሪ አሳዳጊና አብቃይ አጥቶ ይሆናል እንጂ የትኛውም ልጅ ከአባቱ ዕውቀት በላይ ዕውቀት ከአባቱ አቅም በላይ አቅም ኖሮት አይወለድም። እናም ለአባቱ የሚከብድ ለማቃናት የሚያስቸግር ደግሞም የሚሰበር ልጅ የለም። ልጅ በጨለማ ሆኖ ካለቀሰና ከተማረረ፣ ልጅ በባህርና በበረሃ ከተንከራተተ፣ አባት ያለው ልጅ በምድረ በዳ ከተቀበዘበዘ፣ እየለመነ ከበላና ስብናውንም ጥሎ ከማቀቀ፣ እሱ አባት የለውምና አባቱን ከራሱ ይፈልግ፣ አሳዳጊውን ከውስጡ ይውለድና ልጅ ይሁነው። አባት ሆኖ እንዲያሳድገው ራሱን ያስተምረው እንጂ በጉስቁልናው አይግፋበት። አባት ያለው ልጅ ወጣትነቱን ነቀዝ ጉልበቱን አፈር ከበላው፣ ደሙ በወንድሞቹ ከፈሰሰ፣ ሥጋውን በአሞራ ከተፈተተ፣ አጥንቱ በባዕዳን ከተሰበረ፣ ቤቱን በግፈኞች ከፈረሰ፣ እሱ አባት የለውምና አባቱን ራሱ ይውለድ። መሪና ጠባቂ ከልካይና ታዳጊ የለውምና ራሱ ስለ ራሱ ዘብ ይቁም። አባቱን ይተካና ራሱን ያሳድግ። እንደተወለደ ሳይሆን እንደተፈጠረ ይቁጠርና ራሱን እንደገና ይውለድ። የራሱ አባት ራሱ አሳዳጊውም ጥበበኛና አዋቂ ይሁን ብሎ ይመክራል መጽሐፈ ናህምያ። አዎ ልጅ ከአባቱ ሊበልጥ ይችላል። ልጅ በዕውቀትና በጥበብ በማስተዋልና በማሳደግ ብቃት ልጅ ከአባቱ ሊልቅ ይችላል። ልጅ በሕፃንነቱ ካልሆነ በቀር በወጣትነቱ አባቱን ሊቀድም ይችላል። ልጅ በልጅነቱ ካልሆነ በቀር በጉልምስናው ዘመን አባቱን ሊመራ ይችላል። ይህም የሚሆነው አድራሽ ባልሆነው በአባቱ መንገድ ዝም ብሎ ከመጓዝ ይልቅ ቆም ብሎ ከጠየቀ፣ ራቅ አድርጎም መዳረሻውን ከተመለከተ ነው። ይህም የሚሆነው እየሆነና እየሆነበት ያለውን በማስተዋል ከአባቱ የሰማውን ምሪትና የወረሰውን ዕውቀት በመመርመር ነው።